ሶስት ቦታ ነው ይሄ የሚነሳሳው። ሶስት ቦታ ነው ይሄ ለብቻ ነው፣ ያ ለብቻ ነው፣ መሀከል ላይ ያለው ለብቻ ነው። ይሄ ቲቪ ስታንድ እንደፈለጋችሁ እንደሙዳችሁ በየጊዜ እየቀያየራችሁ ማስቀመጥ ትችላላችሁ ማለት ነው። ዳርና ዳሩ አራት ማዕዘን ይሆናል ማለት ነው። ይሄው በዚህ በኩል አራት ማዕዘን። ይሄ አልጋ እንግዲህ በምትመለከቱት ሰዓት ይሄው ራስጌ ላይ ያሉት እነዚህ ጌጣጌጦችም እነዚህ እንግዲህ የእጅ ስራ ውጤት ናቸው ማለት ነው። በጣም ድካም አለው። ይህችን ጌጥ ለማውጣት በጣም ብዙ ጊዜና ሰዓት ይወስዳል ማለት ነው። በጣም ጽድት አድርገን ነው እንግዲህ ይሄ የሰራ ነው። ይሄን እንግዲህ ይሄ ጥበብ ስራ ነው። ከዚህ በፊት በለቀኩት ቪዲዮ ላይ በርከት ያሉ ሰዎች እያዘዙት ነው። አሁንም እየታዘዝኩ ነው፣ እየሰራሁት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። የተወደዳችሁና የተከበራችሁ የአህመድ ፈርኒቸር ዩቲዩብ ቻናል ተከታዮች ቤተሰቦች እንደምን ከረማችሁ? ዛሬ ድንቅ የሆኑ እቃዎችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ሙሉ እቃዎች ከነ ዋጋው ዝርዝራቸው ሁሉን ነገር መረጃ እነግራችኋለሁ ማለት ነው። ከዚህ ከጀርባ የምትመለከቷቸው እነዚህ ጽድት ያሉ እቃዎች ናቸው ማለት ነው። ልቅም አድርገን ነው የምንሰራው ማለት ነው። ወንድማችን ያሲን የሚባል ወንድማችን ነው ማለት ነው ይሄን ሙሉ እቃ ያዘዘን። ስለዚህ ወደዚህ ዩቲዩብ ቻናል በመገቡበት ሰዓት ይህንን ቪዲዮ ላይክ ሼር በማድረግ እንደዚሁም ቤተሰብ ያልሆናችሁን ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ ተቀላቀሉኝ እላለሁ ማለት ነው። ከዚህ ከቲቪ ስታንዱ ጀምሩላችሁ። እንግዲህ ይሄ ቲቪ ስታንድ በጣም ጽድት ያለ ቲቪ ስታንድ ነው ማለት ነው። ይሄ በጣም ገራሚ የሆነ ቲቪ ስታንድ ነው። የቲቪ ማስቀመጫው እንዳይጠብ ብለን ይሄን በምናሰፋው ሰዓት እነዚህ ዳርና ዳር ጂፓሶችና የተለያዩ እቃዎች እነዚህ የሚይዙትን ሁለቱ ጋር ሲጨመሩ እነዚህ ማለት ነው በጣም ሰፊ ነው። ሶስት ቦታ ነው ይሄ የሚነሳሳው። ሶስት ቦታ ነው ይሄ ለብቻ ነው፣ ያ ለብቻ ነው፣ መሀከል ላይ ያለው ለብቻ ነው ማለት ነው። እንደዚሁም ደግሞ ይሄው ቲቪ መስቀያ ያለው ማለት ነው። ቲቪ መስቀል ትችላላችሁ። እንደዚሁም ይሄው ከፈለጋችሁም ደግሞ እዚህ ቴብሉ ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ይሄ ስራ በጣም ገራሚ የሆነ ስራ ነው። ከታች ወደ ላይም እንደዚህ ይሄው ከፍታ አለው። ይሄ ከታች ወደ ላይም ከፍታ አለው። በጣም ቆንጆ ስራ ነው። ይሄው ታች ላይም እንደዚሁ አንድ መሳቢያ ያለው ታች ላይም እንደዚሁም ደግሞ ይሄው በዚህ በዳር በኩል ይሄው ማየት ትችላላችሁ። አንድ በር አንድ መሳቢያ ያለው ማለት ነው። ይቺ ለብቻ ናት የምትነሳው የምትቀመጠው ማለት ነው። ቲቪ ስታንዱ ጋር በጣም ቆንጆ የሆነ ቲቪ ስታንድ ነው። ከዚህ በፊት እንግዲህ ያው ከሌላ ቦታ አይቶ እንግዲህ ዳውንሎድ አድርጎ ነው የሰጠኝ። በሰጠኝ ዲዛይን መሰረት ሁሉንም ነው እቺን ስራ ቁጭ አረኩለት ማለት ነው። ስለዚህ ይሄ ቲቪ ስታንድ በጣም ቆንጆ የሆነ ስራ ነው ማለት ነው። መሳቢያውን ማየት ትችላላችሁ። እንደዚሁም ደግሞ ይሄው አንድ በር አለው ከበላይ። እዚህኛ ላይም እንደዚሁ የተለያዩ እቃዎች ማስቀመጫ እዚህ ጋር አለ ማለት ነው። ይሄ ክፍት ነው። ይሄ ጎኑ የተለያዩ አበባዎችን የተለያዩ እቃዎችን መያዝ ይችላል ማለት ነው። እንደዚሁም ደግሞ ይቺ ቴብሏ አለ። ይቺ ቴብሏን ላሳያችሁ እስኪ። እቺ ቲቪ ስታንድ ላይ እስኪ ስራዋ ሁለት አይነት ጥቅም ነው ያላት። እቺ ዲዛይኗ በሁለት አይነት ጥቅም ነው ያላት። ላሳያችሁ እንግዲህ ይሄው ይሄ ቴብል አለ አይደለ? ይሄ ቴብል እንደዚህ ዙሮም በዛ በኩል ማስቀመጥ ይቻላል። በዛ በኩል ሲያስቀምጥ ይቺ በዚህ በኩል ያለችው ፍሬም በዛ በኩል ዙራ መሆን ትችላለች። ግራና ቀኝ አዟዙሮ ማስቀመጥ ይችላሉ። ሁለት አይነት ጥቅም አለው ማለት ነው። ይሄ መሀከል ላይ መሆን ይችላል በዛ በኩል። በዛም በኩል ያለው ደግሞ በወዲህ ሲመጣ እቺ ክፍቷ መሀከል ላይ መሆን ትችላለች። ለግራም ለቀኝም በኩል ይሄ መሆን የሚችል ነው ማለት ነው። ስለዚህ ይሄ ቲቪ ስታንድ እንደፈለጋችሁ እንደሙዳችሁ በየጊዜ እየቀያየራችሁ ማስቀመጥ ትችላላችሁ ማለት ነው። ይሄንን 2 ሜትር ከ20 አካባቢ ነው የምትሆነው። 2 ሜትር ከ20 አካባቢ ነው። አንድ ጊዜ ደግሞ እነዚህን ቲቪ ስታንዶችን እንግዲህ አቃይሬ ላሳያችሁ። መጀመሪያ አሁን ካያችሁት ላይ አቃይሬ እስኪ ላሳያችሁ። ይሄንን ሁለቱንም አቃይሬ ላሳያችሁ። ተከታተሉኝ። ይሄው በሚቀያየርበት ሰዓት ይሄው እንግዲህ እነዚህ ክፍቶቹ ይሄው ቅድም መጀመሪያ ላይ እንደነገርኳችሁ በሚቀያየርበት ሰዓት እነዚህን ይመሳሰላሉ ማለት ነው። በጣም ገራሚ የሆነ ስራ ነው። እንግዲህ ይሄው ዳርና ዳሩ አራት ማዕዘን ይሆናል ማለት ነው። ይሄው በዚህ በኩል አራት ማዕዘን
በዚህ በኩልም 4 ማዕዘን ማለት ነው። ስለዚህ እቺ ገራሚ ስራ ናት። በጣም ቆንጆ የምታምር ስራ ናት ማለት ነው። እንግዲህ የዚህ ቲቪ ስታንድ ዋጋው እንግዲህ ይሄ ሙሉ ቲቪ ስታንዱ እንግዲህ በግራም በቀኝም ቀያይሬ አሳይቻችኋለሁ ማለት ነው። እንግዲህ ይሄ በጣም ጽድት ያለ ስራ ነው። ቀጣይ ደግሞ ወደዚህ ወደ ቁም ሳጥኑ ላሳያችሁ። እንግዲህ ይሄ ቁም ሳጥን ባለ 4 በር ነው። ይሄ 4ቱን በር ማየትና መመልከት ትችላላችሁ ማለት ነው። ይሄ 2 3 4ኛው በር ማለት ነው። ከታች ላይም እንደዚሁ በተመሳሳይ ይሄው 1 2 3 4 በር አለው ማለት ነው። ከዚህ በፊት ይህንን ቁም ሳጥን እንግዲህ አንድ ጊዜ ቪዲዮ ላይ ሰርቼው ነበረ። አንድ ጊዜ ቪዲዮ ላይ ስሰራው እዚህ ጋር ምን ነበር ያደረኩት መሰላችሁ? እዚህ ጋር መስተዋት ነበረች እንደ ኮስሞቲክስ ለመጠቀምም እንዲያገለግላቸው እዚህ ጋር የመልክ መስተዋት ነበር እዚህ ጋር አድርጌ እዚህ ጋር መሳቢያ ነበር አድርጌ የነበረው መጀመሪያ ጊዜ ይሄን ስራ ስለቀው ማለት ነው። አሁን ደግሞ ያንን አንፈልግም፣ ኮስሞቲክስ ስላሰሩ ኮስሞቲክስ አለን ስላሉ ያንን አንፈልግም፣ 4ቱንም በር አድርግልን፣ ዲዛይን ግን ልክ በዚህ አይነት ባሉኝ መሰረት እንግዲህ ይሄንን ሰርቻለሁ ማለት ነው። በጣም የሚያምር ነው። እያሻሻልኩት ነው ይሄንንም እየሰራሁት ያለሁት ማለት ነው። በጣም አሪፍ ስራ ነው። በጣም አሪፍ ስራ ነው። እንደምትወዱት እንደዚሁም ተስፋ አደርጋለሁ ማለት ነው። መጀመሪያውን በር ይሄው ላሳያችሁ። የመጀመሪያው በር በሚከፈትበት ሰዓት ይሄን ይመስላል። ሁለቱም በር ይሄን ይመስላል። ቀጣይ ላይ ይሄው እንደገና ደግሞ ይሄ የመልክ መስተዋትና እንግዲህ የልብስ ማንጠልጠያ ወይም መስቀያ ያለው ነው ማለት ነው። ይሄው ከታች እስከ ላይ ማየት ትችላላችሁ። እዚህ ጋር የመልክ መስተዋት አለው የራሱ ማለት ነው። ከፈለጋችሁ ከውጭም ማድረግ ይቻላል ማለት ነው። ከፈለጋችሁ ይሄን የመልክ መስተዋት ከውጭም ማድረግ ይቻላል። እንግዲህ ይሄ ቆንጆ ስራ ነው። እንደምትመለከቱት በፈለጋችሁት አይነት ዲዛይን እና ቀለም መቀባት ይችላል ማለት ነው። ይሄ ቁም ሳጥን በጣም ቆንጆና ማሻአላህ የሆነ ስራ ነው ማለት ነው። ይሄ ቆንጆና ማሻአላህ የሆነ ስራ ነው። ቁልፍ ደግሞ ይሄው እንደምትመለከቱት ይሄው ሁለት ቁልፎች ነው እነዚህ የምናደርገው። ይሄው ከታች ላይም ይሄ እንደዚሁ በተመሳሳይ ይሄው ሁለት ከፈለጋችሁ በአንዱ ቆልፋችሁ በአንድ ብቻ መቆለፍ ትችላላችሁ። ከፈለጋችሁ በሁለቱም ልጆች ልብስ እያወጡ የሚያዝረከርኩ ከሆነ በሁለት ቁልፍ ቆልፎ ልብስ መቀመጥ ይችላል ማለት ነው። በሩንም እፍን አድርጎ ይሄ ይዘዋል ማለት ነው። ሁለት ቁልፍ በሚሆንበት ሰዓት ላይነታችሁ ማለት ነው። ስለዚህ በዳር በኩልም ያለችው መደርደሪያ ይሄን ይመስላል ማለት ነው። ፓርቲሽኑ በዳር በኩልም ያለው ይሄን ይመስላል። ሌላው እንደገና ደግሞ የረሳሁት እዚህ ውስጥ መሳቢያ አላሳየኋችሁም ማለት ነው። መሳቢያ አላሳየኋችሁም። እዚህ ጋር መሳቢያው ከውስጥ ነው። ይሄ መሳቢያው ከውስጥ ነው። እንደምትመለከቱት መሳቢያው ከውስጥ ላይ ያለው ሁለት መሳቢያዎች አሉት። ሁለት መሳቢያዎች አሉት። ይሄው መጀመሪያው መሳቢያ ይሄን ይመስላል። ሁለተኛውም ይሄው ሁለቱ መሳቢያዎች ይሄን ይመስላሉ። ከላይም እንደዚሁ እንግዲህ የኮምፎርት ቦታዎች አሉት ማለት ነው። ይሄ የኮምፎርትን ቦታ ማየት ትችላላችሁ። ከዚህ በኩልም ያለው ይሄው በተመሳሳይ ከላይም ይሄው እንደዚሁ ሙሉ ዲዛይኑ ይሄን ይመሳሰላል ማለት ነው። ከዳር በኩልም ያለው በር ይሄን ይመስላል። የተለያዩ እቃዎችን ይሄንን ሰፋ ያደረግነው ይሄንን ማለት ነው። ያው እቃዎችን በደንብ አድርጎ እንዲይዝ ነው ማለት ነው። እንግዲህ ቶሎ የማይወጡ ልብሶችን እየዘገዩ የሚወጡ ልብሶችን እንግዲህ እዚህ ላይ ለማስቀመጥ ነው፣ ቦታ ለመቆጠብና እንግዲህ ሴቭ ለማድረግ ነው። ይሄ ከላይ እንግዲህ የኮምፎርት ማስቀመጫ ብለን ሁልጊዜ የምናስተዋውቀው ማለት ነው። ይሄ ስራ እንግዲህ በጣም ገራሚ የሆነ ስራ ነው። ዘመናዊ የሆነ ስራ ነው። እንግዲህ አዲስ ዲዛይን ነው ከኔ ጋር ማለት ነው። ከኔ ጋር አዲስ ዲዛይን ነው። በዚህ አይነት ዲዛይን እንግዲህ ማዘዝ ትችላላችሁ ማለት ነው። የዚህ ቁም ሳጥን ዋጋ 40 ሺህ ብር ነው። 40 ሺህ ብር ነው። ቀጣይ ደግሞ ወደ ኮስሞቲክስ አለ። ኮስሞ አለ። ይሄን ኮስሞ ላሳያችሁ። የሴቶች መቆነጃጃ ነው ማለት ነው። እንግዲህ ይሄ ስራ በጣም ገራሚ እና ቆንጆ የሆነ ስራ ነው ማለት ነው። እንግዲህ ከላይ እስከታች ይኸው ማየት ትችላላችሁ ማለት ነው። ከላይ እስከታች ማየት ትችላላችሁ። ይሄ ስራ ብዙውን ጊዜ የምወደው ስራ ነው ማለት ነው። ይሄ መልክ መስተዋቱንም ይሄው ማየት ትችላላችሁ። የመልክ መስተዋቱ ይሄው እንግዲህ በደንብ አድርጎ እኔን ያቆነጃጃል ወይም ደግሞ በደንብ አድርጎ መልካቸውን መዋብና ያው መቀባባት ይችላሉ ማለት ነው። እዚህ ጋር መደርደሪያዎቹ አሉት። ከታች ላይም እንደዚሁ አንድ መሳቢያ አለው። የኮስሞ አንድ መሳቢያ አለው።
በዚህ በኩል ደግሞ እንደዚሁ አንድ በርና አንድ መሳቢያ አለው። አንድ በርና አንድ መሳቢያ አለው ማለት ነው። ይሄው መሳቢያውንም ይሄው ማየት ትችላላችሁ። በጣም ጽድት ያለ ስራ ነው ማለት ነው። እንግዲህ ይሄ ጽድት ያለ ስራ ነው። ይሄው ማየት ትችላላችሁ። መሀከል ላይም እንደዚሁ መሳቢያ አለው ማለት ነው። ይሄው መሀከሉ ላይም ያለው ከዚህ ከኩርሲ ወንበሯ በላይ ያለው እንግዲህ ይሄ መሳቢያ ነው ማለት ነው። ይሄ የተለያዩ ኮስሞዎችን የተለያዩ እቃዎችን እዚህ ጋር ማስቀመጥ ይችላሉ። ኩርሲ ወንበሯም ይሄው እንደምትመለከቱት ይሄው ኩርሲ ወንበሯን ውስጡንም ውጭኑም ነው ይሄ የምንቀባው ማለት ነው። ይሄው ማየት ትችላላችሁ። ውስጡንም ውጭኑም ነው የምንቀባው። ይሄው እንግዲህ ከአንድ ሰው እዚህ ጋር ቁጭ ብሎ በደንብ አድርጋ ሴትም ወንድ እዚህ ጋር እንግዲህ መቆነጃጀት ይችላሉ ማለት ነው። የዚህ ኮስሞቲክስ ዋጋ 15000 ብር ነው። ቀጣይ ደግሞ ወደዚህ ሜትር ከ50 አልጋ ላሳያችሁ ማለት ነው። ይሄ ሜትር ከ50 አልጋ እንግዲህ ይሄው እንደምትመለከቱት ይሄ ሜትር ከ50 አልጋ እንግዲህ ይሄው እንደምትመለከቱት በጣም ገራሚ የሆነ ስራ ነው። ይሄም እንደዚሁ በተመሳሳይ በጣም ጽድት ያለ ስራ ነው። ሁሉ ነገሮቹ የተሟሉ ናቸው ማለት ነው። ሁለት ኮሞዲኖ አለው። እንደዚሁም ደግሞ ኮሞዲኖዎቹ እንግዲህ ይሄው ስፖት ላይት አላቸው እነዚህ ኮሞዲኖአቸው ላይ ማለት ነው። እንደዚሁም ይሄው ከግርጌ በኩልም ይሄው ማየት ትችላላችሁ። ራስጌ ላይም እንደዚሁ ያሉት እነዚህን ሙሉ ስራዎች ማየት ትችላላችሁ። ይሄ አልጋ እንግዲህ በምትመለከቱት ሰዓት ይሄው ራስጌ ላይ ያሉት እነዚህ ጌጣጌጦችን ይሄው ማየት ትችላላችሁ ማለት ነው። እዚህ ላይ ያሉትን ጌጣጌጦች ማየት ትችላላችሁ። ከላይም ከታችም እንደዚሁ በተመሳሳይ ማለት ነው። እነዚህ እንግዲህ የእጅ ስራ ውጤት ናቸው ማለት ነው። ሌዘር ሊመስላችሁ ይችላል። ይሄ ከዚህ በፊትም ተናግሬዋለሁኝ። ይሄ ሌዘር አይደለም። በጣም ድካም አለው። ይቺን ጌጥ ለማውጣት በጣም ብዙ ጊዜና ሰዓት ይወስዳል ማለት ነው። በጣም ጽድት አድርገን ነው እንግዲህ ይሄ የሰራ ነው። ይሄን እንግዲህ ይሄ ጥበብ ስራ ነው። እንደዚሁም ደግሞ ይሄው እንግዲህ ይሄው ኮሞዲኖ ማየት ትችላላችሁ። ይሄው ኮሞዲኖ የራሱ ስፖት ላይት አለው። ይሄ መብራት ማለት ነው። ምሽት ላይ ይሄ በጣም ነው የሚያመራው። በጣም ነው ይሄ የሚያበራው። በጣም ጽድት አድርጎ ነው ይሄ የሚያበራው። እንግዲህ ያው ለመኝታ ላይ እንግዲህ እነዚህ ስፖት ላይቶች ድሮ ኮሞዲኖ ላይ የኮሞዲኖ አምፖሎች ነበሩ ቁጭ የሚሉ። አሁን ያንን እነዚህ ይተካሉ ብለን እናስባለን ማለት ነው። እንደዚህ አይነት ስፖት ላይቶች ማለት ነው በተለያየ አይነት ዲዛይኖች አሉ ማለት ነው። ለዚህ አልጋ እንግዲህ ማች ያደርጋል ወይ ይመጥነዋል ብለን ያሰብነው ይሄ ነው ማለት ነው። በፈለጋችሁት አይነት ይሄንን መስራት እንችላለን ማለት ነው። እንግዲህ የመልክ መስተዋትም አለው ኮሞዲኖ ላይ የመልክ መስተዋት አለው። እንደዚሁም ከታች ላይም ሁለት መሳቢያዎች አሉት። እነዚህ ስውር መሳቢያዎች አሉት ማየት ትችላላችሁ። እነዚህ ሁለት መሳቢያዎች አሉት ከታችና ከላይ ማለት ነው። እንግዲህ ይሄ ስራ እንደወደዳችሁት ተስፋ አደርጋለሁ ማለት ነው። ይሄን ስራ እንደወደዳችሁት ቆንጆና ያማረ የተዋበ ስራ ነው ማለት ነው። ከዚህ በፊት በለቀኩት ቪዲዮ ላይ በርከት ያሉ ሰዎች እያዘዙት ነው። አሁንም እየታዘዝኩ ነው፣ እየሰራሁት ነው ማለት ነው። በርከት ያሉ አልጋዎች አሉ። የዚህ አይነት አልጋ በሜትር ከ50 በሜትር ከ80 ማለት ነው። የዚህ አይነት አልጋ እንግዲህ ማዘዝ ከፈለጋችሁ ስልክ ቁጥሬን እዚሁ ስክሪኑ ላይ አስቀምጥላችኋለሁ ማለት ነው። 0910289255 አህመዲን ፈርኒቸር ብላችሁ ከደወላችሁ ያው ኦንላይን ነኝ ማለት ነው። 24 ሰዓት ታገኙኛላችሁ። እስካሁን ድረስ ስለተከታተላችሁኝና ስለተመለከታችሁኝ አመሰግናለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።